የሆነ ለምሳሌ የሆነ የቅዱሳን ስም ምናምን የሆነ ነገር እያስደረገ ምናምን የሚለቅ የሆነ ሰው አለ። የህፃን ስራ የልጅ ነገር ማለት ነው። እንደዚህ አይነት ነገር ስታዩ አሁን ገብታችሁ እንደው እግዚአብሔር እንደዚህ አድርገ እንደው እግዚአብሔር ይቀርብ ይበል ምናምን እና ምንም አያስፈልግም። ኮመንት አለማድረግ ሪፖርት አድርገን ብቻ በቃ አለቀ ማለት ወይም ደግሞ እንደው ሪፖርት ለማድረግ ራሱ ጊዜ አለመውሰድ ዝም ብለህ የፈጠነ ስክሮል በራሱ ጊዜ ጭልም ይላል፣ ጥፍጥ እያለ ይሄዳል። ኢግኖር መደረግ ያለበት ነገር ኢግኖር መደረግ አለበት እና ሌሎችም አይነት ነገሮች እንደዚህና መሰል የሆኑ ነገሮችን ኢግኖር እያደረጉ ማለፍ የሚሻል ይመስለኛል። እና ይሄ እንደዚህ አይነት አስተሳሰብ አደገኛ ነው። ግን ምን አሰብኩኝ እንዳልኳቸው ከዛ ትንሽ ተረጋጋው ቪዲዮ ካየሁ በኋላ ትንሽ ተረጋጋውኝና ሳስበው የክርስቶስ ወደ ዓለም መምጣት ቅዱስ አትናቴዎስ የተናገረው ነገር ነበር። በዚህ ሰሞኑን በጣም በተደጋጋሚ ስላልሽ ነበር በጽሁፍ በተሰጎ ተቀል መጽሐፍ አለ አይደል? ወደ ኢንካርኔሽን እሱ መጽሐፍ አመውት ወይ በጣም ቆንጆ መጽሐፍ ነው የቅዱስ አትናቴዎስ። እዛ ላይ እነዚህ ነገሮችን ያስቀምጣል። እንዴት ዓለም እንደወደቀና እግዚአብሔርን ማወቅ እንዴት እንደተሳነው እና እግዚአብሔርን ማወቅ ስለተሳነንም ወደ ልጁ ክርስቶስ የመጣውም አንድም ለዚህም ጭምር እንደሆነ በውድቀት ምክንያት ወደኛ ከገባው ከመጣብን ነገር አንዱ በመውደቃችን ዓለም በመውደቁ ምክንያት ወደ ሰዎች ከመጣው ነገር አንዱ እግዚአብሔርን ማወቅ እንኳን ሰው ተሳነው። እግዚአብሔርን ማወቅ የፈጠረውን አምላኩን የገዛ አምላኩን ማወቅ ተሳነው። ስለዚህ ጣዖትን እየሰራ አምላኬ ነው ማለት ጀመረ። አሁን ደግሞ እኔ ካለ ጾታ እያየ እንደ አምላኬ ናት ማለት ጀመረ እና እግዚአብሔርን ማወቅ ተሳነን። ስለዚህ እግዚአብሔርን እንድናውቀው በእቅፉ ያለ አንድ ልጅ እርሱ መጥቶ ተረከው። ጌታ ኢየሱስ የመጣው የልባችንን ጨለማ ሊያበራውም ጭምር ነው። የሰው ልጅ ልቡ ጨለመ፣ የማያስተውሉ ልባቸው ጨለመ እንዳለ ቅዱስ ጳውሎስን በሮሜ መልእክቱ ላይ ልቡ ጭልም ብሎ እግዚአብሔርን ማየት ሲያቅተው በክርስቶስ በብርሃኑ ብርሃንን እናያለን እና ክርስቶስ ብርሃን ወደ እኛ መጣ። ስለዚህ አሁን ክርስቶስ የመጣበትም ምክንያት አሁን በቃ እንደዚህ አይነት ሰው አሁን እቺ እህታችን ለሷም ክርስቶስ ኢየሱስ መጥቶላታል ለሁላችንም ሆነ እና እሱን ሳስብ ኦኬ ስለዛ እቺ ልጅ የሚያስፈልጋት እገዛ ጸሎት ምናምን እና ስለዛ ምንድነው ሊደረግ የሚችለው? ብትችል ኮንጂት እንደው ጠጋ ብላ ብትጠይቅ ማለት ያው እንዲህ ስጋዊ ነገር አድርገው ሽንፈት የማይመስልባቸው ከሆነ እንደነዚህ አይነት ሰዎች የትኛውም ሰው ጠጋ ብሎ ቢጠይቅ በውስጥ ዝም ብሎ እንደዚህ ላይቭ ጋጋታ ምናምን ሳይሆን በውስጥ ሰው እንደው መጣ ብትጠይቅ እና ቀስ ተብሎ ቢነገራት እየተማረች ደግሞ መጸለይ ኦኬ እኛ ምንጸልይላታለን እሷን ብትጸልይ ኬትም ቤተ እምነቱ ያ ጥያቄ መልሳለን። ከእስልምና ብትሆን ከፕሮቴስታንት ብትሆን በፊት ማለት ባግራውንዷ ማለት ነው አሁን ያለችበት ሁኔታ ይዘው መጣ ብትጠይቅ እንደዛ ማድረግ ይቻላል እና መልካሙ የሚሻለው ነገር እያሰብኩት አሁን እንደዛ እናደርጋለን እናገኛት ነው ያልኩኝ አይደለም። እዛ ውስጥ አልገባም። ፍላጎቱ ካላት ይቻላል መጠየቅ። ኮንታክት ካደረገች ይመልሳለሁ። ጌታ ብረዳኝ ልክ ማለት ነው እንዳቅሜ እና እንደነዚህ አይነት ሰዎች ግን የሚያስፈልጋቸው ግን በጠቅላላው በቃ እገዛ ነው። እገዛ ግን ያስፈልጋል። የእግዚአብሔር እርዳታ ያስፈልጋቸዋል እና ስለዛ የሚያስፈልገው ደግሞ እንደነዚህ አይነት ሰዎችን ማገዝ የሚችሉ ሰዎችን እያግዛሉ። ሌሎቻችን ግን በቃ ኢግኖር ማድረግ ይሻላል። ኢግኖር ማድረግ አለ። አትሊስት እንደዚህ አይነት መርዛማ ሀሳቦች እንዳይሰራጩ በአንድም በሌላ ምክንያት ሰው መፈመስ ነው የሚፈልገው። በስመ አብ እኔ በመጥፎ ነገር ሰው እንዴት ለመታወቅ ይነሳል? በባይዜ ከክርስቲያን ውጭ ያሉ እንደዚህ አይነት ሰዎችን ብቻ ነው። በእኛ ቤተክርስቲያን ውስጥ ራሱ በእኛ ቤተክርስቲያን ውስጥ ሆኖ ራሱ አንዳንድ ልጆች አሁን ተነስተዋል። እኔ በጣም ይሄንን ሰሞን በጣም ስታዘብ ነበርና በክርስቶስ እንዴት አይነት ድንቁርቁር ያለ ነገር ውስጥ እንደገባን ግን እንደ ጌታ ላይ በደረስልን ነው። በስመ አብ አሁን ከታች ብዙ ልጆች ቅድም የጌታ ቤተክርስቲያን እያሉ እየጻፉ ከላይ እየቆጠረ ነበር። አይታችኋል? ለምን ነበር እንደዛ ጽሑፍ የነበሩት? የማታውቁ ሰዎች ማለት ነው። የእኛ ቤተክርስቲያናችን የጌታ ቤተክርስቲያን አትባልም የሚል ሰው በድፍረት እንዲህ ብሎ የሚናገር ሰው ተነስቷል። ኧረ በቅዱስ ሚካኤል እኔ እንደነዚህ አይነት የቤተክርስቲያን አሰዳቢዎችን እኔ ለምን ዝም እኔ በጌታ በቃ እኔ አየኋቸው በክርስቶስ ነው አክቹዋሊ እንዳቸው ጋር ደውያለሁ ባላለሱ እንጂ እኔ በጣም ነው ማዝነው ክርስቶስን። እኔ ሰው ቤተክርስቲያን አይቶ እንዲጠላ የሚያደርጉ ሰዎች እነሱ በጣም ከክርስቲያን ውጭ ያሉት ሰዎች በቃ እነሱ ምስኪን ናቸው። እነሱ ቢያንስ ከክርስትና ውጭ ናቸው እና እነሱ እንደውም የሁላችንም እገዛ ያስፈልጋቸዋል። እነሱ ምስኪኖች ናቸው። እዚህ ቤተክርስቲያን ውስጥ ሆነው ስጋዊ ነገር የሚያወሩ አንዳንዱ ብድግ ይልና አማራዊነት እንደዚህ እኔ የሚያወሩት ሁሉ ሲያልስ እንዲህ
ኢየሱስ ጌታችን ኢየሱስ ጌታ ኢየሱስ አትበሉ፣ ኢየሱስ አትበሉ የሚል ሰው እኔ ሰው ሲከሰን ነበር የምናውቀው። ኧረ እንደዛ ትላላችሁ ስንባ ክስ ነው ይባይዝ እንደዛ ኢየሱስማ አትሉም አይነት ነገር ካለ እኔ ክስ ነው ለኔ ማለት ነው። ይሄ ዝም ብሎ የሐሰት ክስ ማለት ነው። የሐሰት ክስ ነው። ሌሎች ቤተ እምነቶች እንደዛ ይሉ ነበረ። የሐሰት ክስ ነው። ምንም ቤተክርስቲያናችን ጠቅላላ ክርስቶስ የምታስበሉ ቤተክርስቲያን ያለች ምን እናድርግሽ? እንደ አንተ ሄደህ እኮ አባትህ እኮ 12 ጊዜ እግዚኦ መሐረነ ክርስቶስ በል ሲለቁ ክርስቶስ ሆይ ጌታ ክርስቶስ ሆይ ማረኝ፣ ጌታ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ ያልኩ እኮ ነው። 12 እንደዛ በል እንዴ! ኢቭን በእንተ ማርያም መሐረነ ክርስቶስ በል ስትል ራሱ ቤተክርስቲያን ስለ ማርያም ብለህ ክርስቶስ ሆይ ማረኝ ስለማን ስለ ማርያም ብለህ ግን ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ ሆይ ማረኝ፣ ክርስቶስ የምታስበው ቤተክርስቲያን ቁጭ ብለን እኔ የሆኑ ሰዎች ይመጡና ክርስቶስ አትበሉ፣ ኢየሱስ አትበሉ። እንደነዚህ አይነት ሰዎችንም ስታዩ ኢግኖር ማድረግ እንደው በጌታ ገብታችሁ ኮመንት አትጻፉ። እየገቡ ይሳደባሉ ምናምን እንደዛ የሚሉ ሰዎች አሉ። ክርስቲያን ሆኖ የሚሳደብ ያለ አይመስለኝም፣ ግን በሚገባችሁ ቋንቋ ልትናገሯቸው ትችሉ ይሆናል። አላውቅም ምን ብላችኋል ትችሉ እንደሆነ፣ ግን በከቻላችሁ ኮመንትም አታድርጉ። ምን ማድረግ ኢግኖር ማድረግ 13 ሰው ይዞ መቀመጥ ሲጀምር ያኔ አርፎ ለሆዱ መስራት ይጀምራል። ትምህርቱ ላይ ስለሌለበት ክርስትናው ላይ የክርስቲያናችን አስተምህሮ ላይ ዛሬ ስለሌለ በቃ ለሆዱ እየሰራ በዛው ይኖር በቃ አለቀ። ይህ በጌታ ስም እንደዚህ ተናገረ። ግን እንዲህ በጌታ ስም እንዲህ በጣም አስቸጋሪ ነው። እንዲህ ቤተክርስቲያንን ያሰድባል፣ ቤተክርስቲያንን ያሰድባል። የጌታ ቤተክርስቲያን አትባልም ሲል ሰው አረ እና የማን ነች? የጌታ ቤተክርስቲያን በደንብ ነው የምትባለው። ይህ ቃሉ ይከብድ የለም። ምንድነው ቃሉ የሚከብድ? የጌታ ቤተክርስቲያን የሚለው የጌታ ቤተክርስቲያን የሚለው ቅዱስ ዮሐንስ አፈወርቅ ከብዶታ ወይስ አፖስቶሊክ ኮንስቲቱሽኑ ከብዶት ነው? አንተ የሚከብድ በቃ የጌታ ቤተክርስቲያን የሚለውን ሁሉም ነው የሚለው በጌታ ስም። አንዳንድ ሰው በጣም ነው ክርስቶስ ነኝ በጣም ነው ማዘነው። እኔ አንዳንዴ ቤተክርስቲያን በጣም ታሳዝነኝ። በተለይ በዚህ በኢትዮጵያ ያለችው ቤተክርስቲያን አንዳንድ ሰው እንዴት እንደሚያቦካው በክርስቶስ ነብይ መስማ አንዳንዱ ምንም የማይጠቅም ነገር ሚዲያ ላይ መጥቶ በቃ ለህይወት የማይጠቅም ነገር የቤተ ክርስቲያን አስመስሎ ግን እንደዚህ እኮ ተፈጥሮ በዛ እኮ አሁን እኔ ሌላ ቤተ እምነቶችን ምናምኖችን የሚያዩት ከሆነ በቃ ወጥተህ ለነሱ የሚጠቅም ምናምን ነገር በቃ እንደዛ ብታገኛለን እዛ ነው ይላል። ከዛ ውጭ ይሄ እንደዚህ አሁን እዚህ ቲክቶክ ላይ ያሉ ልጆችን እንዳልኳችሁ እንደው በጌታ ካያችሁ ድንገት ከመጣላችሁ ወይ ሪፖርት ማድረግ ወይ ደግሞ ዝም ብሎ መውጣት። እኔ ይቀርቆ እሺ ሪፖርት አታርጉ፣ ክርስቲያኖች ስለሆኑ እሺ ሪፖርት አታርጉ፣ በፍጹም ይሻላል። ሪፖርት አታርጉ፣ ግን አትግቡ በጭራሽ። ኮመንትም ለማድረግ እስቲ ምንድነው ምናምን ብላችሁ አትግቡ። ይሄንን ምላችሁ ከተወሰነ ጊዜ በኋላ ለጥቅም ነው። እንዳልኳችሁ 10 ምናምን ሰው ሲይዙ በቃ ይተውታል። ምክንያቱም እነሱ የነፍስ ጉዳያቸው ስላለ ነው። 13 ሰው ይዤ እንደዚህ በማማርም አይሉም እኮ ያኔ ዝም ብሎ የማይረባ ወሬ ብቻ ስለሆነ የሚወራው የማይረባ ወሬ እያወራ ከ13 ሰው ጋር የምትቀራለ። ለምሳሌ እኛ እያወራን እንደዚህ የተማማር ምናምን ትምህርት ሆነ 13 ሰው የሚመጣ ከ13 ጋር ተማምረን እና የሆነ ሰው 10 ሰው ምናምን ከ13 ሰው ከተጠቀመ እሰየው በቃ እንማማራለን አለ። ምናልባት ሙቃ 5000 ሰው አለ አይደል? ከ5000 ሰው እኮ ይሄን የሚጠቀሙ እኮ ምናልባት በጣም ጥቂት ሰው ሊሆን ይችላል። በጣም ጥቂት ሰው ማለት ነው። ስለዛ የሚጠቀም ሰው ካለ ሰው እናደርጋለን። እንደነዚህ አይነት ሰዎች ግን በጣም ስራቸው ስጋዊ የሆነ ሄድና በቃ ወይ ዝም ብሎ ለእይታ ወይ ለሆነ ነገር ምናምን ብቻ ያደርጉታል። እንደነዚህ አይነት ሰዎች ሲኖሩ እንደው በጌታ ብዬ ለስድስተኛው ለሰባተኛ ጊዜ እጠይቃቸዋለሁ። በቃ እንደዚህ አይነት ቦታ ሲገቡ ላይቫዎቻቸው ቪዲዮም ሲነቁ አሁን በግልጽ መናገር ጀመርኩኝ ማለት ነው። በግልጽ መናገር ይችላል። ስለዛ ቪዲዮ ሲመጣ ስክሮል አለቀ አለማየት ምን ጭንቅላታችሁን አስጨነቃችሁ እንዴ? አንዳንድ ሰዎች አንዳንድ ሰዎች ብቻ የሆነ የራሱ እያለ ነበር። እኔ ቲክቶክ ልደልተው ነው አለ ክርስቶስን ይላል ያሰኛል። ራሱ ደልቶ ያሰኛል። እንዴት እንደሚያቡኩት በቃ የተለያዩ ሰዎች የጌታችን አይባልም ኢየሱስ አይባልም ጌታችንና መድኃኒታችንና አምላካችንና ኢየሱስ ክርስቶስ ካልተባለ አዎ እንደዛ ቢባል ጥሩ ነው። ጌታችን እና መድኃኒታችን ኢየሱስ ክርስቶስ ቢባል በጣም ጥሩ ነው።
ግን ኢየሱስ ቢባልስ ምንም ችግር የለም። ኢየሱስ በሰለት ሲባል ይብረኛል ከተባለ ኧረ በስመ አብ በጣም አደገኛ ነው። ኢየሱስ ክርስቶስ ቢባል ችግር ምንም አይነት ችግር የለውም። ግን ስንጠራው ግን ጌታችን ኢየሱስ በጣም ጥሩ መድኃኒታችን ኢየሱስ አምላካችን ኢየሱስ ኢየሱስ የሚለው ስሙ ብቻውን ግን ከስም ሁሉ በላይ ነው። ስሙ ራሱ ምንም ባይጨመርለት ራሱ ማለት ነው። ኢየሱስ የሚለው ስም ከስም ሁሉ በላይ የሆነ ስም ተብሎለታል። ከላይ የሆነ ስም ነው ራሱ ከላይ የሆነ